መተተኞች ይብቃችሁ በቃ ነፍሳችሁን ለእግዚአብሔር አስገዙ ዳዊት ለመግለጽ ስል ብሎ ነጸብራቅ ነው ያስመስሎ የመጣ ሁሉ ያመነ የተጠመቀ ይድናል ሰው ብትነግረው አያምንህም ሁሉም ሰው የዓለም ሰው መጥቶ ማየት ነው ያለበት የዚህን ታምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የኤልዳ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም ተከታተሉ የክርስቶስ ሰላም ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ረድኤት በረከት አይለያችሁ። እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ መርሃ ግብር ነው። ዛሬም በተለይ አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ላይ እየተደረጉ ያሉ ድንቅ ገቢረ ተአምራትን ለእናንተ የተለያዩ ቪዲዮዎችን የተለያዩ ምስክርነቶችን መስማት ያለባችሁን ጉዳዮች ለእናንተ ይዘን መተናል። ይሄንን ፕሮግራም ሁሉ ጊዜ እያቀረብኩ ለእናንተ የማቀርበው ወንድማችሁ ዘማሪ ዳዊት ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ ትሆኑ ዘንድ ከወዲሁ ጥሬን አስተላልፋለሁ። ሐሳብ አስተያየታችሁን ደግሞ ከስር በኮሜንት መስጫ ሳጥን ውስጥ እንድታስቀምጡልኝ ከወዲሁ ጥሬን አስተላልፋለሁ። ታዲያ ምንድነው በርሜል ቅዱስ ጊዮርጊስ ጠበል ላይ ብዙ ሰዎች ከልዩ ልዩ ደዌ ይፈወሳሉ፣ ከልዩ ልዩ ደዌ ይድናሉ። ከነዚህ ሰዎች መካከል ከህሊናችን በላይ የሆነብንን እግዚአብሔርን እጅግ የማዳን ስራ ያየንበት እግዚአብሔር ስራ ግሩም ድንቅ ነው የምንልበት ልዩ ልዩ ምስክርነቶችን ይዘን መተናል። እስኪኛ እኔ ከተደነኩባቸው የሰማዕቱ የቅዱስ ጊዮርጊስን ድንቅ ምስክርነት በጥቂቱም ቢሆን ላካፍላችሁ። እህታችን በርሜል ቅዱስ ጊዮርጊስ በማህበራችን በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። ሰማዕቱ ጊዮርጊስ ብዙ ነገር አድርጎልኛል። መተት ነው የኔ ነበርና ሌላ ቦታ ጸበል ላይ አይለፈልፍም ነበር። በስውር በሽምቅ በድብቅ ነው የተደርጎ የነበርና እኔ የኔን እድል እየተጠቀሙበት አሜሪካን ሀገር እየኖሩበት ነበር። ያን እድሌን ግን ሰማዕቱ ጊዮርጊስ አስመልሶልኛል። ክብር ምስጋና ለሱ ይሁን። በጣም ብዙ ተአምር ነው። እንደገና እዛ ላይ አሁን ብዙ ከተማ ላይ ብዙ የሚወራ ነገር አይደለም፣ እንደሚወራው አይደለም። እዚህ ቦታ ላይ በጣም ተአምር ነው የሚደረገው። በጣም እኔ እንጃ በጣም ከምንም በላይ ከምገልጸው በላይ ነው ያደረገልኝና እድሌ ተመልሶልኛል። ሌላ የቤተሰብ መተት አባቴ በሲኦል ነበር፣ ከሲኦል ወጥቶልኛል። የቤተሰብ ሙሉ መተት ተነቅሏል። በቃ እንደዚህ ነው እና ኦርቶዶክስ ተዋህዶ የሆነ በሙሉ ይምጣ። የመጣ ሁሉ ያመነ የተጠመቀ ይድናል። ሌላ ሃይማኖት አላልኩም፣ ምክንያቱም እስላም ሌላ ሃይማኖት አላልኩም። የመጣ ሁሉ የዚህ ቦታ የደረሰ አምኖ የተጠመቀ ይድናል። ከዛ በኋላ የመሰለውን ሃይማኖት መከተል ይችላል ብሎ አሳይቶኛል በራእይ ማለት ነው። እና ይሄን ነው ተአምር ነው። እዛ የሚወራው ነገር አንድ አይደለም። ሰው እየሞተ ነው ይባላል፣ የሚሞት የለም። እዛ ተዳክሞ ይመጡና እዚህ እንደገና መድኃኒቱ ምንም ካቅም በላይ ሲሆንባቸው ሊሞቱ ይችላሉ። ግን እንደሚወራው አይደለም። ሰው ሞተ የሚባለው ትክክል አይደለም። ሰው ዝም ብሎ እንደዚህ እንትን ማለት የለበትምና ይሄን ነው የምለው። እንደገና የምናስተላልፈው መተተኞች ይብቃችሁ በቃ ነፍሳችሁን ለእግዚአብሔር አስገዙ። መኖሪያችን በሰማይ ነው። የሰው ድል አስቀሙ። በቃ መተተኞች በቃችሁ። ደብተራ ንስሐ ግቡ እስከመጨረሻ። የቤተሰብ እንደዚህ የሌላ ድል የምትወስዱም ተው። በቃ ስለ እግዚአብሔር ብላችሁ አቁሙ። ይሄን ነገር ንስሐ ግቡ። መኖሪያችን በሰማይ ነው። ማንም ኦርቶዶክስ ተዋህዶ መኖሪያው በሰማይ ነው። ስለ እግዚአብሔር ብላችሁ መተተኞች አቁሙ፣ ንስሐ ግቡ ነው። ቅዱስ ጊዮርጊስ አሸዋ ማዶ በገባው ሰዓት ያየው ታምር በጣም ብዙ ነው። አላቅም ሰው ብትነግረው አያምንህም ሁሉም ሰው የዓለም ሰው መጥቶ ማየት ነው ያለበት የዚህን ታምር። እኔ በህይወት ዘመኔ ልጅ ነኝ አውቃለሁ፣ ግን እንደዚህ አይነት ታምር አይቼ ሰምቼ አላቅም። እንዴት ነው ከመሬት ወጥቶ የሰው ልጅ የሚያድን? በኤሌክትሪክ ካልሆነ ወይም በእንትን የሚባል ብዙ ተአምር አለ። ግን ይሄ ሰማዕቱ ቅዱስ ጊዮርጊስ የተሰጠው ክብርና የተሰጠው ጸጋ በሱ አማካኝነት ከታች ወጥቶ ወደ ላይ በሚወጣ ሰዓት በ3 ደቂቃ ውስጥ እኔ 30 ዓመት ብዙ ዓመት የቆየው ነበር። በተሰወርኩ ሰዓት በጣም ብዙ ነገር ነበር የሚያሳየኝ ቅዱስ ጊዮርጊስ እና መሰወር ማለት አይደለም የሰው ልጅ ሞት ከእግዚአብሔር ጋር ተገናኝተ መመለስ ነው። ከዚህ በኋላ ምንም አይነት ስህተት እንዳንሰራ፣ ከዚህ በኋላ የሚያስፈራ ነገር መጥፎ ነገር ለሰዎች እንዳናደርግ ወይም ደግሞ መዋሸት ምንም እንደማይጠቅም በቃ ሞተ መዳን ነው። እኔ አላቅም ብቻ እንዴት ብዬ እንደምገልጸው ቃላት የለኝም። የቅዱስ ጊዮርጊስን ታምር በጣም ብዙ ሰዎች እየተፈወሱ ነው። በጣም ብዙ ኩንታሮት፣ HIV፣ ካንሰር፣ የተለያዩ በሽታዎች ሙስሊሞች እህቶቻችን መተው እንደዳኑ እንደተፈወሱ ብዙ አባቶቻችን መናፍቃኖች መተው እንደሚድኑ እያየን ነው፣ እየሰማን ነው። ከመጣው ጀምሮ በጣም ብዙ ታምር እያየው ነው፣ እየሰማው ነው። እኔም ስለተደረገልኝ ቅዱስ ጊዮርጊስ እኔ ለዚህ በማይገባይ ቦታ ነው እዚህ የቆምኩት። እውነት ይሄ ቦታ ለኛ አይገባንም። ክርስቲያን በመሆናችን እግዚአብሔር እድላም ሆነን ኢኑላ ማየት እድል ያለና ክርስቲያን በመሆናችን ነው። አንደኛ እኔ
መንፈሳዊ ተማሪ ነበርኩኝ። አጋጣሚ በጥሩ ሁኔታ ተምሬ ስኖር ነበር። ከዛም ሰይጣን ተፈታተነኝና ትምህርቴን ለመማር የተማርኩትን ትምህርት ለማንበብና ለመድገም በጣም ተፈታትኖ 15 አመት አጋጣሚ ዳዊት ለመግለጽ ስል ብሎ ነጸብራቅ ሆኖ አስመስሎ ይታየኛል። ለመድገም አስተወኝ 15 አመት ማለት ነው። በአጋጣሚ ዳር ላይ ልጅ መታ ነበረች። እዚህ አንድ ወር ያይል ተጠምቃ ሄደች። አንተ ሂድ እስኪ ያን በጣም ታሪከኛ ነው ጊዮርጊስ ሂደህ ብትመጣ ሁሉም ነገር ይሳካልሃል። ስራ የመስራት እድል ሁላ 3 አመትም አስተቶኛል ስራ። አሁን ጸበል ሂደህ ደርሰህ ብትመጣ ለሙላችን ድነት ነው። እኔ በጣም እንዳየሁት ከሆነ በዚች ዓለም እንደዚህ አይነት ታሪከኛ ያየሁት የለኝምና ሂደህ ደርሰና ትለኛለች። አጋጣሚ ሶስት ወንድሞች እንትን ልጆችን አራተኛ ሷን አድርጌ መጣ። ስንመጣ ያየሁት ታሪክ ከአቅሜ በላይ እንዲያው ከምጠብቀው በላይ አየሁ። እዛ መጨረሻ ላይ ለ15 ቀን ይል ጊዮርጊስ በሀበርሜሉ ገባው። በ15ኛው ቀን ተመስገን 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 ቅዱስ ጊዮርጊስ ተመስገን 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 እያልኩኝ የሆነ ዘንግ ይዞ ረጅም ሰውዬ ጺማም ነው በግንባሬ ቆሞ እስኪ ወደዚህ በሉልት እስኪ ወደዚህ በሉልት እያለ ከዛ እሱን በማየቴ በጣም ተደስቼው ሰኔ ላይ እናቴ ታማለች ተብዬ ጎንደር ሄድኩ ማለት ነው። ከዛ እናቴን ማስተማመን ቀብሬ ሰኔ ሐምሌ ማርያም ላይ ቀብሬ ከዛ አባቴ ድካማ ስለነበረ አዲስ አበባ ከ20 አመት በላይ ነው የኖርኩት ማለት በሰው ቤት ሰራተኝነት ነው የኖርኩት እና እናቴና ቀብሬ አባቴ ደግሞ ድካማ ነው የእድሜ ባለጸጋ ነው። እናቴን ቀብሬ እዛ ክረምት ስለነበረ መስራት ስለማይቻል እሱ መጠበቅ ስለማይችሉ እዛው ክረምቱን ማውጥቼ ምን ብዬ አሁን ታሳስ አካባቢ ላይ ወደ አዲስ አበባ ተመለስኩ ማለት ወደ ሰው ቤት ስራ ተመለስኩና እዛ ተመልሼ ልክ አዲስ አበባ አንድ ሳምንት እንደደረስኩኝ አባትሽ ደክሟል ተመልሰሽ ነይ ያሉኝ ማለት ነው። ማለት በጣም ተሰውጅ አልፋል ማለት ነው። ልክ በሳምንቴ ተመልሼ በሳምንቴ ደግሞ ስመለስ 700 ብር ብቻ ናት ከጄ ላይ የነበረችው ምንም ነገር የለኝም ከጄ ላይ ማለት ነው። እና ያቺ 700 ብር ናት ያለችኝ። እንደዚህ መሰራበት ሰውዬ እንዳጋጣሚ ለአንዳንድ ነገር ይወርሻል በሚል 400 ብር ሰጥቶኝ ነበር። ከዛ 400 ብር ሰጥቶኝ 100 ብር ያስኩና እግዚአብሔር ያውቃል ዝም ብዬ ሊር ልበላቸውና እግዚአብሔር ያውቃል አልኩ። ታደጉ ስነገረኝ ማለት ነው። ከዛ ያችን ልጅ እንዲናቴ እኮ አባቴ ታሟል ከሰው እጅ አልፏል እየተባለ ነው ልሄድ ነው ስላቸው ወይ ልጄ ከዚህ የበለጠ መከራማ ምን ይመጣብሻል አሉኝና 1000 ብር ሰጡኝ። ድጋሚ 2100 ብር ሆነልኝ ማለት ነው። ከዛ ያችን ልጅ ደግሞ ባለቤታቸው ውጭ ሀገር ነው የምትኖረው እና ለማስተዛዘኛ ይሆናል ደግሞ ብላ ነግራቸው ኑሮ 1000 ብር ደገሙልኝ 3100 ብር ሆነልኝ ማለት ነው። እሱን ደግሞ ይዤ ያው አምላክ ጊዮርጊስ ስለጠራኝ ነው ሁሉ ነገር ማለት ነው። እሱን ይዤ ደግሞ 7 አመት የሰራውባቸው ሌላ ሰሮች አሉ። እሱም ጋር ደወልኩና እንደዛ አባቴ መኪና ስላላቸው አባቴ ደክሟል እና ልመጣ ነው ስላቸው እና በቃ እናሳፍርሻለን በጧት ነይ መርካቶ በዛው ስመጭ ትኬት ቁረጭና ነይ እናሳፍርሻለን አሉኝ ማለት ነው። ከዛ ያችን ሲሄድ ደግሞ 4000 ብር ጨመረ 7100 ብር ሆነልኝ ማለት ይሄ ጊዮርጊስ ነውና 7100 ብር ይዤ ምን ሄድኩ ወደ ሀገሬ ጎንደር አባቴን መቼም አይተርፍም ብዬ ይችን ነጠላ ለልቅሶ ትሆነኛለች ብቻ ይችን ነጠላ ነው ይዤ ሄድኩት። ሌላ ምንም ነጠላ ቀያሪ ባላስኩ የሚያቀኛ ቃል ይችን ነጠላ ነው አሁን 2 ወር ደግሞ ላይ ይችን ነጠላ ብቻ ለመለብስ። ከዛ አባቴን ሳይው አዛው ከረምኩኝ። እኔ ከተማ መቼም ብዙ አመት ኖር ያለው አባቴንም ወደ 6 ወር አካባቢ ይዣዋል። ከዛ እንደገና ምንም ሊተርፍ አልቻለም። ቤት ያለው ወንድሜ ያው አደራ ብዬ ተመልሼ ወደ ነበርኩበት የሰው ቤት ስራ ልመለስ መጣው ማለት ነው። ባህር ዳር ስደርስ እዚህ የመጣች ወንድሜ ልጅ አለች። ያለኝ ገንዘብም ጨርሻለሁ ማለት መሳፈሪያ ብቻ ለአዲስ አበባ መሳፈሪያ ያለችኝ ብቻ ነው እንጂ ከዛ ያለችው ያው የብርን ጉዳይ ተወቅስ ስመዛት አልቃለች። ለአዲስ አበባ ታደርሰኛለች ብዬ ያስኳትን ይዤ
ባህር ዳር ደረስኩ። እንዳጋጣሚ እዚህ ስልክ እንደሌለ ታውቃላችሁ። እንዴት ወጣ እንደደወለችልኝ እሁድ ቀን ነው 7 ሰዓት አካባቢ ስማዳ የሚባለው ነገር የሚያውቀው ካለ ከስማዳ ባህር ዳር ድረስ ወደ 7 ሰዓት አካባቢ ነው በግሬ ወገዳ የሚባለው ወጥቼ 7 ሰዓት አካባቢ ባህር ዳር ላይ ደረስኩ ማለት የማርቆስን መኪና ልገባ ማርቆስ የምሰራባት ሴትዮ እህት አለች እና መኪና አጣው ስላ ከእህቴ ጋር ሂጅና እነሱ ተልክሻለች ችግር የለውም እሷ ጋር ሂጅ ስትለኝ የማርቆስ መኪና ዝም ብሎ መኪና ከዛ 260 ብር ይለኛል አንተ አትቀንስም እያልኩ እየተከራከርኩ ሳል እሷ ደወለች አነሳው እቃዬ ተጭኗል ከላይ እኔ መኪና ውስጥ ገብቻለሁ ግን ያለችኝ ብር የተወሰነች ነው ከዛ መጨረሻ ላይ አይ በቃ ግድ የለም እንትን ልበል ደወለች ነይ ያለች እኔ አልመጣም አላሰብኩበት እኔ ስንቅም የለኝም ትራንስፖርትም ያስኳት ናት ወደዚህ የምታንቀሳቀሰኝ አይነት አይደለች ይችና ይች ብቻ ናት ያለች እኔ የለኝም ስላት አንቺ የሚያኖርሽ ለምን በላው ለምን ጠጣው አያሳጣን ምን በላው ምን ጠጣው ነገር አያሳጣን ለመዳን ብቻ ነው ዝም ብለሽ ትኔና ሲያስርብሽ ታያዋለሽ አለች አረ ተይ ግድ የለሽም ያው ሰው ነንና ብዙ እናስባለን ግድ የለሽም እኔ ምንም የለኝም ይያልኩሽ የለኝም አካውንቴ 130 ብር ናት ያለች እና 130 ብር ናት ያለች ከአካውንቴ እንኳን ማውጣት አልችልም የለኝም ስላት በቃ ተይ ግድ የለሽም አለች እሺ እስቲ አንቺ እንዳልሽ ይሁንና ከሱ ደርሼ ከዛ የሚያደርገውን ደግሞ ጊዮርጊስ ያቃላልኩና ዝም ብዬ መጣሁ ከዛ መጣሁ ምንም እንደሰው ስንቃል ያስኩ እንደሰው ምንም በዛ ወደ ገጠር ያስኳት ልብስ ብቻ ናት ስመለስ ነጠላ ይች ብቻ ናት አባቴን ቀብሬ ለመጣ ያልኳት ዘሌሌ ከዛ መጣሁኝ ይውስካውን ድረስ 2 ወር ሊሆነኝ ነው በጣም እጨናነቃለሁ እንዴት ከሰው ቤት ትዳር እንኳን እንደሰው ሲመጣልኝ አንቺ እንዴት ታገቢያለሽ ለኝ ልክ በጆሮዬ ሲያወራኝ ሰማዋል እንዴት ታገቢያለሽ የሆቴ የሰው ቤት እንደሆነ ብቻ ነው የሚያሳየው በቃ እስካሁን ድረስ ታዩኛላችሁ ትልቅ ሰው ነኝ ግን ትዳር የለኝም ልጅ የለኝም እሱ ብቻ የሱ ብቻ ሆኜ የሰው ቤት አገልጋይ ሆኜ እንድኖር ብቻ ነው የምፈልገው ያው ብዙ ነገር ነው አይቻል እኔ ከዚህ በኋላ እውነት ለመናገር እኔም ቢሆን ከሀብታም ቤት እየኖርኩ እንድኖር እንዲፈቅድልኝ አልፈልግም እንደዚህ እንደማንኛውም ሰው እየኖርኩኝ ብችል የሚቆደውና ይባላል ከዛ አስገብተው ገላቸውን እንኳን እያጠብኩ በቃ ብኖር ደስ ይለኛል ለምን እኔ ይሄ ነው ማለት አልችልም ብዙ ነገር እኔ ሰው ቤት ሰራተኛ እየሰራው ኃጢአት የለብኝም ነበርም የስንት ሰው ፊት እየገላመጠኝ ልኮልኝ ነበርም ግን ብዙም ጨለማ አይቻለሁ ብርሃንም አይቻለሁ ብዙ ነገሮችን ማሳይቶኛል ጤናዬን በጣም እግዚአብሔር ይመስገን ጨናነቅ ነበር ምንም አሁን ማስበው ምን እበላለሁ ምን እሰራለሁ ምንም አሁን እኔ መሳፈሪያ የለኝም ማለት ይቻላል ማለት ግን ጊዮርጊስ ይሞላዋል አሁንም ቢሆን የሚያኖረኝ በሰው ላይ ነው አሁን ያቺ ልጅ ነይ ያለች እንግዳልሽ ካጋሩ እኔ ግን አለሁ ስኖር ግን ያው ጊዮርጊስ ሰው ያሳጣኝ የምበላው መቼም እዚህ ከግቢ ከመጣው አንድ ኪሎ ሽምብራ እንኳን አልገዛው ግን ያበላኝ በማን ላይ ያደረ በልጆቹ ላይ ማለት ነው ያድራል ይበላል ይጠጣል በቀኑ እና እንደዛ ነው እናንተስ ከኛ ጋር ለመጓዝ ምርጫችሁ ከሆነ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር መሳተፍ ትችላላችሁ ኤልዳ ሚዲያ በርታ ከጎን ነን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ ሚዲያውን በዚህ በኩል መደገፍ ትችላላችሁ አብራችሁ ስለቆያችሁ ከኔ ጋር ስለሆናችሁ ከልብ አመሰግናለሁ ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆዩ